Hey guys, እንዴት ናችሁ? ዳግም እባላለሁ። This is የመጀመሪያ የዩቲዩብ ቪዲዮዬ ነው። ራሴን ሳስተዋውቃችሁ 23 ዓመቴ ነው and I am passionate about video መስራት እና ኤዲቲንግ እየተማርኩ ነው. I have a friend and editor በጣም ጎበዝ ኤዲተር ቪዲዮግራፈር ምናምን እሱ እያስተማረኝ ነው. from side ይባላል check him out ከታች ይኖራል ስሙ. so ዛሬ የምሰራላችሁ ቪዲዮ actually it was not planned. እዛ ሄድንበት ምክንያት ቪዲዮ ለመስራት እና ፎቶ ለማንሳት ነበር. just personal video like normal ፎቶ ለመስራት ነበር ሄድነውና so while we were there ቆንጆ ቦታ አየን ምናምን ቢንጎበኙ ቦታዎችም ነበሩ. actually maybe ከዚህ በፊት አጫጭር maybe ኮንቴንቶች or ሪከርዶች ምናምን አይታችሁ ይችላል በአይሾ ስፒድ ምናምን የተጎበኙት ቦታዎች ላይክ መኪናዎች ምናምን አሉና ሶ ፀሐይ ወጣ ገባ ሲልና አለመች ሲለን ለምን በዛውም ፎቶአችን እስከምነሳ ድረስ አካባቢውን ቼክ አውት አናደርገውም ብለን ሄደን ነበር. so we saw a lot of different things በጣም ብዙ የሚታዩ ቦታዎች አሉ. actually በጣም ኢንጆይ አድርገናል እና ለመግባትም ትንሽ ብር ነው ያስከፈሉን. overall እዛ ጋር ቪዲዮውን ሰርቼላችኋለሁ. ኢንጆይ የምታደርጉት ነገር ይኖራል. while we were there ደግሞ ቆንጆ ሬስቶራንት ቼክ አድርገናል. ሜቢ ፎቶ መነሳት ቪዲዮ ምናምን መቅረጽ የማትፈልጉ ሰዎች ግን ደግሞ just ኢንጆይ ማድረግ የምትፈልጉ ከጓደኞቻችሁ or ከፋሚሊዎቻችሁ ጋር ካላችሁ go ahead and check it out because በጣም የሚያምር ቆንጆ ሬስቶራንት አለ. still affordable በጣም ቆንጆ የሆነ ኢንጆይ የምታደርጉበት ቦታ ይመስለኛል. እናም ወደ ፓላሱ ገባን። ለመግባት ለአንድ ሰው 300 ብር ነበር የሚያስከፍለው። ከገባን በኋላ ትንሽ ፀሐይ ስለነበር እንደነገርኳችሁ ሻይ ቡና ለማለት ካፌ ተቀመጥን። ቡና ከጠጣን በኋላ ፀሐይዋ ትንሽ ረገብ ስትል ከካፌ ወጥተን ዞር ዞር ብለን ግቢውን ለማየት አሰብንና ፓላሱን እያየን በጣም የሚያምር ፓላስ ነው። በጣም ንጹህ ግቢ ነው። አንዳንድ ነገሮችን አግኝተን ነበረ። እናም ስለ ናሽናል ፓላሱ ሰርች አድርጌ ነበር ጎግል ላይ በስንት ዓመተ ምህረት እንደተሰራና በ1955 እንደ ኢሮፓያን አቆጣጠር ነበር የተመሰረተው እና የተመሰረተበት ምክንያት ደግሞ ቀዳማዊ ኃይለ ሥላሴ የ25ኛ ዓመት የንግስና በዓላቸውን በማስመልከት ነው የሚለው ጎግል ላይ የሚያሳየው ሪሰርች። ከዛ ዞር ዞር ብለን በጣም የሚያምር ቦታ ነው። ቪዲዮ ለመቅረጽ ፎቶ ለመነሳት ነጭ ነው። ግቢው ንጹህ ነው። በጣም ትወዱታላችሁ ብዬ አስባለሁ። ከዛ ቀጥለን ያገኘነው ደግሞ የጸሎት ቤት ነው። የጸሎት ቤቱ ወደ ውስጥ መግባት ባይቻልም ግን ከውጭ ሆናችሁ ወደ ውስጥ ያለውን ነገር በደንብ ማየት ትችላላችሁ እና በሰዓቱ ይጠቀሙበት የነበረ የጸሎት ቤት ነው። ወደ ታች የወረድን እያለ ያገኘነው የመኪኖች ኮሌክሽን ያለበት ቦታ ነው። እዛ ቤት ውስጥ ያገኘናቸው የተለያዩ የሆኑ ታይምለስ ከስተም የሆኑ ቪንቴጅ የሆኑ መኪኖች ነበሩ እና ደግሞ አሁን ከረንትሊ ባሉት በዚህ ጄኔሬሽን ከሚሰሩ መኪኖች በጣም ማይ ፌቨሪት የምላቸው አይነት መኪኖች ናቸው እና ኤክስፔንሲቭ ናቸው። ጉግል ላይ ይሄ ነው የተባለ የተለጠፈ ዋጋ የላቸውም። ግን ደግሞ ኤስቲሜት ሲያደርገው ጉግል ከ1.8 ሚሊዮን ዩኤስዲ እስከ 2.2 ዩኤስዲ ድረስ ይሄዳል ይላል። ያማምራሉ መኪኖቹ እንደ ሊሞዚን እና ኖርማል ዴይ ቱ ዴይ መኪኖች አይነት አሉበት። በጣም ቆንጆ ናቸው። ከዛ እሱን እንዳየን ከጎኑ ደግሞ ባቡር አገኘን። ባቡሩ የሚለው ከእንግሊዝ የተሰጠ ነው ለኢትዮጵያ በስጦታ መልክ ነው የተሰጠውና ምርቱ ደግሞ የፈረንሳይ ነው። ወደ ውስጥ ወደ ባቡር ውስጥ መግባት ባይቻልም ግን ከውጪ ቱሪስቶች ሲመጡ ከውጪ በደንብ እንዲታይ ተደርጎ ነው የተሰራውና መስኮቶቹ ክፍት ናቸው። ወደ ውስጥ ስታዩ በደንብ ኢች ኤንድ ኤቭሪቲንግ ይታያቸዋል። የምታዩት ነገሮች ወንበሮቹ፣ መቀመጫዎቹ፣ ዳይኒንጎቹ ኤቭሪቲንግ በጣም የሚያምር ነው እና ከውስጥ ደግሞ አይ ቲንክ ብራውን የሆነ ከለር አለ ወደ ውስጥ። ሁሉም እቃዎቹ የተሰሩት በብራውን ከለር ነው እና በጣም ነው የሚያምረው። እኛ በጣም ኢንጆይ አድርገነዋል ኦቨርኦል እዛ የነበረን ነገር። ከዛ ወደ ታች ደግሞ ስንወርድ ሌላ ባስ አግኝተን ነበረ። አውራሊስ ባስ ይላል ባሱ። ለኢትዮጵያ ነው ስፔሲፊክሊ የተሰራው። ያው ከስተም ናቸው ማለት ነው እነዚህ መኪኖች ሲሰሩ። አንዳንዶቹ በኢትዮጵያ ጥያቄ ተሰሩ አሉ። ከዛ ከመኪና ኮሌክሽኖች ካሉበት ቦታ ወጣንና ዞር ዞር ብለን እስከዛ ድረስ ፎቶአችን የመጣንበትን አላማ ፎቶአችን ተነሳን፣ ቪዲዮ ቀረጽን። ከዛ ደከመንና ቆንጆ ቆንጆ ነገሮችን ካደረግን በኋላ ስልካችን ሊዘጋ ሲል ለምን በቃ ወተን ምሳችንን ማንበላ ምናምን ብለን ልክ ልንወጣ ስንል ወደ መውጫው አካባቢ ሬስቶራንት አገኘንና ድባቡ ይላል ሬስቶራንቱ ስም። እንያው ለማንኛውም ምን አይነት ነገር አለ ምናምን ብለን ሰው ገባን ወደ ውስጥ። በጣም ነው የሚያምረው ቦታው። ኤስቴቲክ ነው። ፎቶ ለመነሳት፣ ለመብላት፣ ኢንጆይ ለማድረግ ከጓደኞቻችሁ ጋር ለመሆን ፍሬንድም ፋሚሊም ብዛትም ይዛችሁ ለመሄድ ይመቻል። ዳይኒንግ የተቀመጠበት ጠረጴዛው ኤቭሪቲንግ እና ትራዲሽናል ኮፊ ሰርሞኒም አላቸው። ሁሉንም ነገር እዛው ታገኛላችሁ እና ደግሞ በጣም ነው የሚያምረው። ኢንጆይ እያደረጋችሁ የምትቀመጡበት አይነት ቦታ ነው። እኛ የሄድንበት ሰዓት የረፍት ቀን ስለነበረ ብዙም ሰው ስላልነበረ ጥሩ ቪዲዮዎችን ቀርጸናል። ቆንጆ ታይም አሳልፈናል ብዬ አስባለሁ። ኦቨርኦል እዚህ ግቢ ውስጥ የነበረ ኤክስፔሪንስ ይሄ ነበረ። እኛ በጣም ወደነዋል። አይ ሆፕ እናንተም እንደምትወዱት አይ ሆፕ ኢንጆይ እንዳደረጋችሁ ቪዲዮውን እንደምትመጡም ተስፋ አደርጋለሁ። ቴንክ ዩ ሶ ማች ባይ